ውድ የሄልዝ ኤጁኬሽን ቻናላችን ተከታታዮች እንኳን በድጋሜ ወደዚህ ቻናል መጣችሁ። እኔ ለማታውቁኝ እስከዚያው ደሴ እባላለሁ። በሙያዬ የመጀመሪያ ዲግሪ በጤና ማበልጸግና የጤና አጠባበቅ ትምህርት ዘርፍ አለኝ። እንዲሁም በህብረተሰብ ጤና ሳይንስ የሁለተኛ ዲግሪ ወይም ማስትሬት ዲግሪ አለኝ። በዚህ ቻናል ከመደበኛ ስራዬ በተጨማሪ ትክክለኛና ወቅታዊ እንዲሁም ጠቃሚ የሆኑ የጤና መረጃዎችን ለህብረተሰቡ ተደራሽ በማድረግ ኃላፊነቴን እወጣለሁ። ስለዚህ ይህ መረጃ ይጠቅመኛል ብለው የሚያስቡ ከሆነ በተከታታይ የምሰራቸው የጤና መረጃዎች እንዲደርሶት በቅንነት ይህንን የጤና አጠባበቅ ትምህርት ቻናል ሰብስክራይብ በማድረግ ቋሚ ቤተሰብ ይሁኑ። አሁን በቀጥታ ወደ ዕለቱ ፕሮግራም እንገባለን ማለት ነው። በዛሬው የጤና አጠባበቅ ትምህርታችን የምንማማርበት የትምህርት ርዕስ የቲቢ በሽታ ምንነት ላይ ትኩረት ያደረገ ይሆናል ማለት ነው። ስለዚህ በአብሮነት ቆይታችን ቲቢ ምንድነው? የቲቢ በሽታ ምልክቶቹ ምን ናቸው? ለቲቢ በሽታ እንድንጋለጥ የሚያደርጉን አባባሽ ሁኔታዎች አሉ። እነሱና ማን ናቸው? የቲቢ በሽታ ከሰው ወደ ሰው እንዴት ይተላለፋል? ቲቢ የሚያጠቃው ሰውነታችን ክፍል የቱ ነው የሚለውን ነገር ላይ ትኩረት አድርገን እንማማራለን ማለት ነው። እስኪ አሁን ወደ መጀመሪያው ነጥብ ልመልሳችሁና የቲቢ በሽታ ማለት ምን ማለት ነው? እስኪ ለርሶ ቪዲዮውን ፖዝ ያድርጉና መልሱን ይጻፉ። በጣም ጥሩ። እንግዲህ የቲቢ በሽታ ማለት በአይን በማይታዩ ረቂቅ የባክቴሪያ ተህዋሲያን አማካኝነት የሚከሰት በሽታ ሲሆን ከጥፍራችን፣ ከጥርሳችን እንዲሁም ከጸጉራችን ውጭ ሁሉንም የሰውነታችን ክፍል ሊጎዳ የሚችል ተላላፊ በሽታ ነው ማለት ነው። እነኚህ በአይን የማይታዩ ረቂቅ የባክቴሪያ ተህዋሲያን እነማን ናቸው? ቲቢ ሊያመጡ የሚችሉት የሚሉትን ነገር ስንመለከት ሶስት ዋና ዋና ረቂቅ የባክቴሪያ ተህዋሲያን አሉ። አንደኛው ማይኮባክቴሪየም ቱበርኩሎሲስ የምንለው ነው። ይሄ በጣም በብዛት የሚገኝና ለብዙ የቲቢ ህሙማን ምክንያት የሆነ ተህዋሲያን ነው ማለት ነው። ሁለተኛው ማይኮባክቴሪየም ቦቪስ የምንለው አለ። ሶስተኛው ማይኮባክቴሪየም አፍሪካን የምንላቸው ረቂቅ የባክቴሪያ ተህዋሲያኖች ናቸው። እንግዲህ ለቲቢ በሽታ እንድንጋለጥ አስተዋጽኦ የሚያደርጉ ኤጀንቶች ማለት ነው። እነኚህ ናቸው ማለት ነው። ስለዚህ ቲቢ የሚመጣው በእነዚህ የባክቴሪያ ተህዋሲያን አማካኝነት ነው ማለት ነው። እንግዲህ የቲቢ በሽታ ልንከላከለው ከምንችላቸው በሽታዎች አንዱ ነው። ታክመን መዳን ከምንችላቸው በሽታዎች አንዱ ነው። ነገር ግን በተገቢው መንገድ መከላከል ስለማንችል በወቅቱም በትክክለኛ መንገድ ስለማንታከም የቲቢ በሽታ የብዙሃን የህብረተሰብ ክፍል የጤና ችግር ስለሆነ ነው እንግዲህ ትኩረት የምናደርገው ማለት ነው። በዓለማችን ላይ ለምሳሌ ወደ 10 ሚሊዮን የሚሆኑ የህብረተሰብ ክፍሎች በቲቢ በሽታ ይታመማሉ በየአመቱ ማለት ነው። ከአጠቃላው የዓለማችን ህዝብ እንኳን ፊገሩን ብንመለከት 1/4 የዓለማችን ህዝብ በቲቢ በሽታ አምጪ ተህዋሲያን የተጠቃ። አንድ መሰረታዊ እውነቱ ግን ምንድነው? ሁሉም በቲቢ በሽታ የተጠቁ ሰዎች የቲቢ ህመም አያጋጥማቸውም። እንዲሁም የቲቢ በሽታ ምልክት ላይ ያሳዩ ይችላሉ። ግን በጣም አብዛኛው ማለት ነው 1/4 ማለት ቀላል ቁጥር አይደለም። ስለዚህ ቲቢ የዓለማችን ህብረተሰብ አሳሳቢ የጤና ችግር ነው ማለት ነው። እንዲሁም በቲቢ በሽታ ከተጠቁት በቲቢ በሽታ ሳይሆን በቲቢ በሽታ አምጪ ተህዋሲያን ከተጠቁት የዓለማችን የህብረተሰብ ክፍሎች ውስጥ በህይወት ዘመናቸው የቲቢ በሽታ ይዟቸው የህመም ስሜት የሚሰማቸውና የቲቢ በሽታ ምልክት የሚያሳዩት ግን በጣም ጥቂቶቹ ናቸው ማለት ነው። ከ5 እስከ 10% የሚሆኑት የህብረተሰብ ክፍሎች ናቸው ማለት ነው።
ስለዚህ ቲቢ በጣም አሳሳቢ እንደሆነ ከዚህ ኤፒዲሞሎጂካል ፋክት መረዳት እንችላለን ማለት ነው። እስኪ አሁን ቲቢ ምንድን ነው? ቲቢ አሳሳቢነቱን በደንብ የተገነዘባቸው ይመስለኛል። እስኪ አሁን በቲቢ በሽታ የተጠቁ የህብረተሰብ ክፍሎች ምን ምን አይነት ምልክቶችን ሊያሳዩ ይችላሉ የሚለውን ነገር እንመልከት። እንግዲህ አስቀድሜ እንደነገርኳችሁ ከዓለማችን 1/4 የሚሆነው የህብረተሰብ ክፍል በቲቢ በሽታ አምጪ ተህዋሲያን የተጠቃ ነው። ከተጠቁት ውስጥ በህይወት ዘመናቸው የቲቢ በሽታ የሚይዛቸው ወይም ህመሙ የሚያጋጥማቸውና የቲቢ በሽታ ምልክት የሚያሳዩት በጣም ጥቂቶቹ ናቸው። ከ5 እስከ 10% ቢበዛ እስከ 10 ቢያንስ እስከ 5% የሚሆኑት ናቸው ማለት ነው። ስለዚህ የቲቢ በሽታ ምልክት ምንድን ነው የሚለውን ነገር ስንመለከት በቲቢ በሽታ አምጪ ተህዋሲያን ተጠቅተው የቲቢ ህመም የሚጋጠማቸው ሰዎች ምን ምን አይነት ምልክቶች ሊያሳዩ ይችላሉ የሚለው ነገር ስንመለከት አንደኛው በጣም በብዙዎች ጋር የሚስተዋለው በቲቢ በሽታ ተጠቅተን ህመሙ ካጋጠመ ልናሳይ የምንችለው ምልክት ከ2 ሳምንት በላይ የቆየ ሳል ልናሳይ እንችላለን። እንደዚህ አይነት ምልክት ሊያሳዩ ይችላሉ በቲቢ በሽታ አምጪ ተህዋሲያን የተጠቁ የህብረተሰብ ክፍሎች። ሌላው የደረት ህመም ሊያጋጥም ይችላል። የድካም ስሜት ሊሰማን ይችላል። እንዲሁም ደግሞ የክብደት መቀነስ ወይም ዌት ሎስ የምንለው ነገር ሊያጋጥም ይችላል። ትኩሳት ሊኖረን ይችላል። የተጠቃን ሰዎች እንደዚህ አይነት ምልክት ልናሳይ እንችላለን። እንዲሁም ማታ ማታ ላይ ደግሞ የማላብ ስሜት ሊሰማን ይችላል። ላብ ሊያልበን ይችላል ማለት ነው። ስለዚህ ከሞላ ጎደል በቲቢ በሽታ አምጪ ተህዋሲያን ተጠቅተን የቲቢ በሽታ የያዘን ሰዎች እነዚህን ምልክቶች ልናሳይ እንችላለን ማለት ነው። ስለዚህ እነኚህ ምልክቶች ካጋጠማችሁ ለራሳችሁን ለቲቢ በሽታ ይዞኛል ወይም ተጋልጫለሁ የሚል ጥርጣሬ በማሳደር ወደ አቅራቢያችሁ ጤና ጣቢያ በመሄድ ቼክ ብታደርጉ መልካም ነው የሚሆነው ማለት ነው። ስለዚህ ከሞላ ጎደል እነዚህ ምልክቶች አንድ በቲቢ በሽታ የተጠቃ ሰው ሊያሳይ ይችላል ማለት ነው። አሁን የቲቢ በሽታ ምንድን ነው? የቲቢ በሽታ የተጠቁ ሰዎች የሚያሳዩት ምልክት ምንድን ነው የሚለው በደንብ ግልጽ የሆነላችሁ ይመስለኛል። እስኪ አሁን ደግሞ ቲቢ እንዴት ይተላለፋል የሚለውን ነገር እንመልከት ማለት ነው። እንግዲህ የቲቢ በሽታ ከሰው ወደ ሰው ከሚተላለፉ በሽታዎች አንዱ ነው። በቲቢ በሽታ ከተጠቃ ሰው ወደ ጤነኛ ሰው ቲቢ እንዴት ይተላለፋል የሚለውን ነገር ስንመለከት የቲቢ በሽታ አምጪ ተህዋሲያን ያጠቃቸው ሰዎች በሙሉ የቲቢ በሽታን ያስተላልፋሉ ማለት አይደለም። የሚያስተላልፉት በቲቢ በሽታ አምጪ ተህዋሲያን ተጠቅተው የቲቢ ህሙማን የሆኑ የቲቢ ህመም ያለባቸው ሰዎች ግን የቲቢ በሽታን ከበሽተኛው ወደ ጤነኛው ሰው የማስተላለፍ እድል አላቸው። እንዴት ይተላለፋል ነው ጥያቄ። እንዴት ይተላለፋል የሚለውን ነገር ስንመለከት በዚህ በቲቢ በሽታ የተያዙ ሰዎች በሚያስነጥሱበት፣ በሚስሉበት ወይም ደግሞ በሚዘፍኑበት ወይም በሚዘምሩበት ወቅት ከአፋቸው እርጥበት አዘል ፈሳሾች ወደ ከባቢ አየር ይወጣሉ ማለት ነው። ለምሳሌ አንድ የቲቢ ህሙማን ሲያስነጥስ ከ1 ሚሊዮን በላይ የሚሆኑ የቲቢ በሽታ አምጪ ተህዋሲያንን ወደ ከባቢ አየር ይለቃል ማለት ነው። ስለዚህ ወደ ከባቢ አየር ተለቀቀ ማለት አንድ ጤነኛ ሰው ኦክሲጅን ያስፈልገዋል፣ ምንም ጥርጥር የለውም። ግን ያንን ኦክሲጅን ለማግኘት ሲል አየር ወደ ውስጡ ሲያስገባ እነዚህ በአየር ላይ የተለቀቁ የቲቢ በሽታ አምጪ ተህዋሲያንን አብሮ ከሚስበው ወደ ሰውነቱ ከሚያስገባው አየር ጋር እንዲገቡ እድል ያገኛሉ ማለት ነው። በዚህን ወቅት ጤነኛው ሰው በቲቢ በሽታ የመጠቃት እድል ይኖረዋል ማለት ነው። ስለዚህ ቲቢ ከአንድ ሰው ወደ ሌላኛው ሰው የሚተላለፈው በዚህ አይነት መንገድ ነው። ለዛም ነው የቲቢ በሽታ የአየር ወለድ በሽታ ከምንላቸው በሽታዎች አንዱ ነው የምንለው። በዚህ አይነት መንገድ በአየር ላይ ለተወሰኑ ጊዜ
ከበሽተኛ የወጡ እርጥበት አዘል ፈሳሾች ይቆያሉ። እነዛን ሰዎች ደግሞ ኦክሲጅን ለመጠቀም ሲሉ ወደ ውስጣቸው ሲያስገቡ ለቲቪ በሽታ የመጋለጥ እድል ይኖራቸዋል ማለት ነው። ስለዚህ ቲቪ በዚህ አይነት መልኩ ወደ ሌሎች ሰዎች ይተላለፋል ማለት ነው። ነገር ግን ቲቪ አብሮ በመብላት፣ አብሮ የጋራ ሽንት ቤት በመጠቀም፣ እርስ በርስ በመጨባበጥ፣ በመሳሳም በጭራሽ ከቲቪ ህሙማን ወደ ጤነኛ ሰዎች ቲቪ አይተላለፍም። የጥርስ ብሩሽ በጋራ በመጠቀም ቲቪ አይተላለፍም። ያ ማለት ግን ቲቪ ስለማያስተላልፍ የጥርስ ብሩሽ በጋራ እንጠቀም እያልኳቸው አይደለም። በተቻለ መጠን በተናጠል የራሳችን የሆነ የጥርስ ብሩሽ ቢኖረን መልካም ነው። ለምን ስለ ቲቪ አያስተላልፍም ብል እንጂ ሌሎች በሽታዎች ደግሞ በጥርስ ብሩሽ አማካኝነት ልንያዝ የምንችልባቸው ሁኔታዎች ስለሚኖሩ ማለት ነው። አብሮ በመተኛትም አይተላለፍም ማለት ነው። አብሮ በመብላት፣ አብሮ በመጠጣት ቲቪ በጭራሽ አይተላለፍም። በቲቪ የተጠቁ ሰዎችን በእነዚህ ምክንያቶች ግን ልናርቃቸው ወይም ልናገላቸው አይገባም ማለት ነው። ስለዚህ ቲቪ እንዴት ይተላለፋል የሚለውን ነገር ስንመለከት በዛ አይነት መልኩ ከአንድ ሰው ወደ ጤነኛ ሰው ይተላለፋል ማለት ነው። እስኪ አሁን ደግሞ የቲቪ በሽታ የሌለባቸው ሰዎች ለቲቪ በሽታ የመጋለጥ እድላቸው ከፍተኛ እንዲሆኑ የሚያደርጉ አባባሽ ሁኔታዎች አሉ። እነሱ እነማን ናቸው የሚሉትን ነገር እንመልከት። እንግዲህ ሰዎች ቲቪ ባይኖርባቸውም ለቲቪ በሽታ የመጋለጥ እድላቸው ከፍተኛ እንዲሆኑ የሚያደርጉ ሁኔታዎች አንደኛው ቁጥር 1 ሰውነታችን ተፈጥሯዊ የሆነ በሽታን የመከላከያ መድህን አለው። ስለዚህ የዚህ መድን በተለያየ ምክንያት ከደከመ ለቲቪ በሽታ የመጋለጥ እድልን ይጨምራል። ለምሳሌ ከዚህ በፊት በኤችአይቪ ወይም በቲቪ በሽታ ተጠቅተን የነበረ ከሆነ የሰውነታችን በሽታን የመከላከል መድህኑ ዝቅ ሊል ይችላል ማለት ነው። ይህኔ በዚህን ወቅት የቲቪ በሽታን የመያዝ ወይም ዲቨሎፕ የማድረግ እድላችን በጣም ከፍተኛ ይሆናል። የስኳር በሽታ ካለብን ለቲቪ በሽታ የመጋለጥ እድላችን በጣም ከፍተኛ ይሆናል። እንዲሁም በምግብ እጥረት ተጎድተን ሰውነታችን ተጎድቶ ከነበረ ለቲቪ በሽታ የመጋለጥ እድላችን ከፍተኛ እንዲሆን ያደርገዋል ማለት ነው። ሌላው ጎጂ የሆኑ አልኮል መጠቀም ለቲቪ በሽታ እንድንጋለጥ ምቹ ሁኔታ ይፈጥራል ማለት ነው። እንዲሁም ደግሞ ቱባኮ መጠቀም ለቲቪ በሽታ የመጋለጥ እድላችንን ከፍ እንዲል ያደርገዋል ማለት ነው። ስለዚህ እነዚህ ነገሮች ለቲቪ እንድንጋለጥ ያደርጉናል። በጣም ጥሩ። ውድ የሄልዝ ኤጁኬሽን ቻናላችን ተከታታዮች በዚህ ትምህርት መሰረት ከእያንዳንዳችሁ የሚጠበቀው የቲቪ በሽታ እንዴት እንደሚተላለፍ፣ ምን ምልክቶች እንዳሉት እና በሽታው ምን እንደሆነ ጠንቅቃችሁ ማወቅ ይጠበቅባችኋል ማለት ነው። በቀጣይ ቲቪን እንዴት መከላከል እንደምንችል በሌላ ቪዲዮ እመጣለሁ። እስከዛው ድረስ ግን በደህና ቆዩን። አብራችሁኝ ስለነበራችሁ ስለቆያችሁ በጣም አመሰግናለሁ። ባይ 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 ባይ